ጤና ይስጥልኝ ውዷ ባለቤቴ እንደምን ዋልሽ? እንዴት ዋሉ? ምን ነበር? ቀይ ወጥ ለመስራት ቲማቲም ነው ሽንኩርት ወይስ እርዱን ነው ማስቀድመው ግራ አይገባኝ ሲሆን በዚህ ጉዳይ ላይ ጠንከር ያለ ዝርዝር ማብራሪያ ፈልጌ ነበር። እኔና አውቅሎታለሁ። ግራ ከገባውት አጋጆትን ጠይቀው መስራት ይችላሉ። አዎ ሆኖም ግን በቤት ውስጥ ኮራት መስራት የእማ ወራውም ድርሻ እንደሆነ በስምምነት ተደንግጎ ቀርቧል። እዚህ እንደግዘው ሰው ማሳቦትን ቢሰጡ መልካም። ስለዚህ ቤት ውስጥ የተሰራውን አሟሙቀው መመገብ ይችላሉ። ቤት ውስጥ ያለውን ምግብ ደጋግሞ አሟሙቆ መመገብ ትዳርን እያቀዘቀዘ ሆድን የሚያሞቅና ለተለያዩ የተውሳክ በሽታ እንደሚዳርግ ታች ሰፈር ያለው ጤና ጣቢያ ገልጿል። እድሜ ልኮትን ሲመገቡት የነበረው ምግብ እንዴት ነው ዛሬ በሽታና ህመም ሊፈጥሩበት የሚችለው? ብቻውትን ተከራይተው ሲኖሩ ያለውን ነገር በደንብ አድርገን እናቅ ነበር። አሁን በደረሰን ዝርዝር መረጃ መሰረት ሸክ ካልሻት ትመለሺም። አንተ አጋጣሚ ተጠቅመህ ትሳደባለህ እንዴ? ለምን ክብር ማጠብቀው? ስነ ምግባራዊ የሆነ ባህሪ ከስራ ቦታ እንደሚያሳግድ ግልጽ የሆነ ዝርዝር አለ። ኧረ እባክዎት ስነ ምግባራዊ ድርጊት ስራ ላይ ብቻ ሳይሆን ትዳር ላይ ይሰራል። ስለዚህ ክብሮቱን ጠብቀው ቢቀመጡ ይሻሉታል። ካልሆነ ግን ምን አይነት እርምጃ እንደምወስድ ከማንም በላይ ጠንቅቀው ያውቃሉ። ይህ በእንዲህ እንዳለ ነገር ግን ያለፈው አልፏል ብሎ ያለፈ ጥፋትን በማረም በሌሎች ማወራዎች ቤት ውስጥ ጉድ ማለትና አንዳንድ ነገሮችን መስራት ይገባል እላለሁ። ይሄንንማ ማሰብ የነበረቦት ቀደም ብለው ነበረ። ከረባቶትን እያሽኮረመሙ ከማሳሰሩት በፊት። በተያያዘ ዜና እኔ አልቀናሁም እና አሁን በተያያዘ ዜና ቤት ውስጥ ምንም አይነት ምግብ የለም ነው የሚሉኝ። እባክዎትን የተሳሳተ መረጃ አያስተላልፉ። ቤት ውስጥ ምግብ አለ፣ ግን ደግሞ በቂ የሚሆነው ለኔ ብቻ ነው። ስለዚህ ከረባቱን እኔን ሳያማክሩን እንዳሳሰሩት ሁሉ ምግቡን ራሱ ወስነው የሆነ ነገር አድርገው ቀባብተው ይብሉ። ከረባቱን ያሰረችልኝ እኮ የግል የሥራ ኃላፊነቷ ስለሆነ እንጂ የቤት ሰራተኛ እንዳልሆነች ውስጥሽ ያውቀዋል። የቤት ሰራተኛዋ እኔ ነኝ። በስሜታዊነት ተከፋፍተን ስነ ምግባራዊ የሆነ ተግባር ላለማድረግ ስራችን ይወስነናል። ይሄንን ነገር በቀጥታ እንዲመልሱልኝ እንፈልጋለሁ። ታዲያ የቤት ሰራተኛዋ እኔ ነኝ ወይ? ጅራፍ ራሱን ገርፎ ራሱ ይጮዋል አሉ እኔ አላልኩ። ይሄ ነገር በዚህ ከቀጠለ ጥሩ ነገር አይፈጠርም። ምግቦትን እባክዎትን ተነስተው ይስሩ። ስለዚህ እንደ ማጠቃለያ የምንይዘው ዞሮ ቤት ውስጥ የሚላስ የሚቀመስ ነገር የለም ነው ምላሾት ማለት ነው። ባልደረባዬ እሱ ይገርሞታል። የምግቡ አለመኖር ብቻ ሳይሆን ገና ማታም እዚሁ ሶፋ ላይ ፎጣውን ብለው ነው የሚተኙት። በዚህ ጉዳይ ላይ የሰማቸውን ስሜት አካባቢው ነዋሪዎች ገልጿሉ። አንቺ ያምሻል እንዴ? እዚህ ላይ ተኝቼ የምግቡ ይገርመሃል። እንደውም ሰበር ዜና አለን። ምግቡ ብቻ ሳይሆን ዛሬ ማታም እዚህ ሶፋ ላይ ጋቢህን ለብሰ ኩርምት ብለህ ነው የምተኛው። በዛ ላይ ባዶ ድህን ነው። ይህ በእንዲህ እንዳለ ይህን ዜና የሰሙ የአካባቢው ነዋሪዎች ሀሳባቸውን እንዲስሉ ገልጿሉ። አንቺ ያምሻል እንዴ? እዚህ ብርድ ላይ እንደምተኛው እንዴ? አይመችም እኮ ሶፋ አይደለም እንዴ? አልጋ ያለው ሰርቼ ገዛሁት ልተኛበት አይደል እንዴ? በስራ ቋንቋ እናውራ። ይህ ሀሳብ የአካባቢው ነዋሪዎችን ሀሳባቸውን እናስጨርሳለን። ይቀጥሉ ጌትዬ። በጣም አበዛሹ። በጣም እንዴ ንፋስ ይገባል አልኩሽ እኮ።